እኔ ማን ነኝ? ለምንድን ነው የተፈጠርኩት? እዚህ ምድር ላይስ ምን እንድሰራ ምንስ ሰርቼ እንዳልፍ ነው ብለን ብዙዎቻችን ጥያቄ አይምራችን ላይ ይመላለሳል። አንተ ማለት ከብዙ ቢሊዮን ዓመት በፊት ከአንድ ቺምፓንዚ ወይም ደግሞ ዝንጀሮ የተገኘ ሰው ነህ። ያ ዝንጀሮ በዝግመተ ለውጥ እየመጣ ነው ሰው የሆነው ብሎ ዓለም ይነግረናል። ዓለም የምትነግረን ውሸት ይሄ ነው። ታዲያ እውነቱን ማወቅ የምንሻ ከሆነ ደግሞ የፈጠረን አምላክን ነው መጠየቅ ያለብን፣ ያስገኘንን እንጂ እንደኛ የተፈጠሩ አካላትን መጠየቅ የለብን። ከዝንጀሮ የተገኘን እንደ እንስሳ የምንቆጠር ፍጥረቶች አሉ። ስለዚህ እኛ ምንድነን ማለት ነው? ሰው ነን። ስለዚህ አሁን የማንነታችን ጥያቄ ተመለሰ ማለት ነው። እኛ ዝንጀሮ ሳንሆን ምንድነን ማለት ነው? ሰው ነን። ሰውና መላእክት የተፈጠሩት እግዚአብሔርን አመስግነው ክብሩን እንዲወርሱ ነው ብሎ ይናገራል። ሰው ሆኖ ስለተወለደ ብቻ የእግዚአብሔርን መንግስት ይወርሳል ማለት አይደለም። ኦርቶዶክሶች ጠጪዎች ናቸው። ኦርቶዶክሶች በዝሙት ህይወት የሚኖሩ ናቸው። ኦርቶዶክሶች ገዳዮች ናቸው እየተባለ ነው ስም የሚሰጠን ወይስ ደግሞ መልካሞች ናቸው ተብሎ የሚደንቅ ነገርም አይደለም። በእርግጥ እነዛ መባላቸው ልጅሽ ላይ ከወደቅ አለፉ ዘመናት ፈውስን ተጠግቼ አቃተኝ መጽናናት። መንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ስም ይመሰገን ዘንድ እንደምን ቆያችሁ? ምሕረቱ ቸርነቱ መግቦቱ ከኛ ያልተለየ የአባቶቻችን አምላክ ልዑል እግዚአብሔር ስም የተመሰገነ ይሁን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም እግዚአብሔር ያከበራቸው የመረጣቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እናንተም እንደሚገባ እንደምንሰነበታችሁ ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወጣትነትና ክርስትና በሚል ርዕስ ተከታታይ ትምህርት እንደጀመርን ይታወቃል። በባለፈው ክፍላችን ላይ ስለ ወጣትነት እንዲሁም ደግሞ የሰው ልጅ እድሜ በስንት እንደሚከፈል የተወሰኑ ሐሳቦችን አንስተን ስንነጋገር ነበር። ዛሬ ደግሞ በሌላ ርዕስ እዚሁ ወጣትነትና ክርስትና ላይ ሳንወጣ እንነጋገራለን ማለት ነው። የዛሬው ርዕሳችን ማንነትን ማወቅ የሚል ይሆናል። ስለዚህ በዚህ ርዕስ መነሻነት የተወሰኑ ሐሳቦችን የምንነጋገር ይሆናል። የአባቶቻችን አምላክ ልዑል እግዚአብሔር በመካከላችን ተገኝቶ እንዲያስተምረን የእርሱ መልካም ፈቃዱ ይሆንልን። ስለ ክርስትና ስንነጋገር አስቀድመን ማወቅ የሚገባን ነገር ማንነት የሚል ነገር ነው። ክርስቲያን ከመባላችን በፊት ምን አይነት ማንነት ነበረን ሚለውን ማጤን መረዳት ይኖርብናል። ስለዚህ ይህንን ለመረዳት ወደ ጥንተ ፍጥረት መመለስ ይኖርብናል ማለት ነው። ጥንተ ፍጥረትን ስንመለከት ዕለተ እሁድን እናስታውሳለን። በዕለተ እሁድ መላእክት ከተፈጠሩ በኋላ ሳጥናኤል እኔ ፈጠርኳችሁ ብሎ በመናገሩ መላእክት የማንነት ጥያቄ ውስጥ ገብተው ነበረ። ማን የፈጠረን? እዚህ ምንድነው የምንሰራው? ለምንድነው የተፈጠር ነው የሚል ጥያቄ ተነስቶ ነበረ በመላእክት ሀገር። ስለዚህ በዚህ መሃል ነው ቅዱስ ገብርኤል በመካከላቸው ቆሞ የፈጠረንን እስክናውቅ ድረስ በያለንበት ጸንተን እንቁም ብሎ የተናገረው የመላእክትን ዓለም ያረጋጋው። ስለዚህ በመላእክት ዘንድ እንኳን የማንነት ጥያቄ ተነስቶ ነበረ ማለት ነው። ማነኝ የሚል ማን ነው ያስገኘኝ የሚል። በዚህ ጊዜ ሳጥናኤል እኔ ፈጠርኳችሁ ብሎ የመጀመሪያውን ክህደት የመጀመሪያውን ሐሰት የተናገረው ማለት ነው። በዚህ ምክንያት ደግሞ ከተከታዮቹ ጋር እንዲጣል እንዲወድቅ ሆኗል ማለት ነው። እና ጥንተ ፍጥረት የመላእክት ከተማ የሚያስረዳን የማንነት ጥያቄ የቀረበበት መሆኑን ጭምር ነው። ስለዚህ እኛም ዛሬ የማንነት ጥያቄ ይፈጠርብናል። እኔ ማን ነኝ? ለምንድን ነው የተፈጠርኩት? እዚህ ምድር ላይስ ምን እንድሰራ ምንስ ሰርቼ እንዳልፍ ነው ብለን ብዙዎቻችን ጥያቄ አይምራችን ላይ ይመላለሳል። ብዙዎቻችን ትምህርት እንማራለን፣ እንደክማለን። ብዙዎቻችን ስራ እንሰራለን፣ እንደክማለን፣ እንወጣለን፣ እንወርዳለን። ግን አንዳንድ ጊዜ ቁጭ ብለን ስናስበው የማንነት ጥያቄ ይፈጠርብናል። ለምንድን ነው የተፈጠርኩት እንላለን። ማን ነውስ እዚህ ያስገኘን? እዚህ ለመገኘቴስ ትርጉሙ ምንድነው ብለን እንጠይቃለን። ስለዚህ ይህንን ጥያቄ የሚመልስልን አካል ያስፈልጋል ማለት ነው። ይህን የማንነት ጥያቄያችንን ለዓለም ብንጠይቅ ዓለም የሚሰጠን መልስ የተለየ ነው የሚሆነው። ወደ ዓለም ሄደን እኔ ማን ነኝ ብለን ብንጠይቅ አንተ ማለት ከብዙ ቢሊዮን ዓመት በፊት ከአንድ ቺምፓንዚ ወይም ደግሞ ዝንጀሮ የተገኘ ሰው ነህ። ያ ዝንጀሮ በዝግመተ ለውጥ እየመጣ ነው ሰው የሆነው ብሎ ዓለም ይነግረናል። ዓለም የምትነግረን ውሸት ይሄ ነው።
ታዲያ እውነቱን ማወቅ የምንሻ ከሆነ ደግሞ የፈጠረን አምላክን ነው መጠየቅ ያለብን፣ ያስገኘንን እንጂ እንደኛ የተፈጠሩ አካላትን መጠየቅ የለብን። ለዚህ ነው እኮ በመላእክት ሀገር መላእክት የፈጠራቸውን ማወቅ ሲፈልጉ የተናገራቸው ማን ነው? እንደነሱ የተፈጠረ ፍጡር ነው። እኔ ነኝ አምላካችሁ ብሎ የተናገረው። ስለዚህ ዛሬም የማንነት ጥያቄያችን እንዲመለሱ መጠየቅ ያለብን የፈጠረንን እንጂ እንደኛ የተፈጠሩትን አይደለም። እንደኛ የተፈጠሩትንማ ይኸው ማንን ብለን ስንጠይቃቸው እናንተ ዝንጀሮዎች ናችሁ፣ ከዝንጀሮ ናችሁ፣ ከዝንጀሮ ነው የመጣችሁት እያሉ ይሳለቁብናል። ይሄ ፈጽሞ ደግሞ ከቤተ ክርስቲያን አስተምሮም ከስነ ፍጥረትም የራቀ እግዚአብሔርንም ጭምር ለወጡ ስብሐት መሳደብም ጭምር ነው። እግዚአብሔር ሰውን መጀመሪያ ሲፈጥረው ዝንጀሮ ነው ብሎ መናገር ይሄ በራሱ ኑፋቄ ክህደትም ስለሆነ ማለት ነው። ስለዚህ ከእንደዚህ አይነት አስተሳሰብ መራቅ አለብን። ዛሬ ብዙዎች ከዝንጀሮ ነው የተገኘነው ብለው የሚያምኑ የሚከተሉ ስላሉ ማለት ነው። ስለዚህ እኛ ፈጽሞ ከዝንጀሮ የተገኘን እንደ እንስሳ የምንቆጠር ፍጥረቶች አይደለም። ታዲያ እኛ ማንን ብለን ስንጠይቅ የማንነታችንን መልስ የምናገኘው ገና ኦሪት ዘፍጥረት ምዕራፍ 1ን ስናነብ ነው። ኦሪት ዘፍጥረት ማለት በአቀማመጥ ደረጃ የመጀመሪያው የመጽሐፍ ቅዱስ ክፍል ነው። ቅዱስ ሙሴ ከጻፈው መጽሐፍ ውስጥ የመጀመሪያው የሚጠቀሰው ኦሪት ዘፍጥረት ነው። ስለዚህ ኦሪት ዘፍጥረትን ስለ ስነ ፍጥረት የሚያወራውን መጽሐፍ ምዕራፍ 1 ላይ ገልጠን እያነበብን ቁጥር 26 ላይ ስንደርስ ማንነታችንን የሚነግረንን ስም እናገኛለን። ይሄ ስም ምንድነው የሚለው ካልን ሰው የሚል ይሆናል ማለት ነው። ስለዚህ እኛ ምንድነን ማለት ነው? ሰው ነን። ስለዚህ አሁን የማንነታችን ጥያቄ ተመለሰ ማለት ነው። እኛ ዝንጀሮ ሳንሆን ምንድነን ማለት ነው? ሰው ነን። ቤተክርስቲያን የምታስተምረን ይሄንን ነው። ዓለም ከዝንጀሮ እንደመጣን እንዲሁ በዘፈቀደ ያለምንም ምክንያት እንደተፈጠርን እዚህ ምድር ላይ በልተን ጠጥተን ብቻ እንደምንሞት ከዚህ በኋላ ህይወት እንደሌለ ይነግረናል። ቤተክርስቲያንስ እግዚአብሔርስ የሚነግረን ምንድነው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። ልብ አድርጉ፣ ማንን? ሰውን። ስለዚህ እኔ ማን ነኝ ብለን የማንነት ጥያቄ ስናቀርብ አንተ ሰው ነህ ተብሎ ይመለስልናል ማለት ነው። ትክክለኛውን መልስ ለማግኘት የፈጠረን ጋር ነው መሄድ ያለብን። ለምን እንደፈጠረ ለምን ዓላማ እዚህ እንዳቆየን እሱን መጠየቅ ያለብን። ዓለም ከእንስሳ ነው የመጣችሁት ብላ ስለምታምን በዚህ ምድር ላይ ስንኖር በልተን ጠጥተን ዘር ተክተን ብቻ እንድናልፍ ነው የምትፈልገው። ምክንያቱም እናንተ እንስሶች ናችሁ፣ ከእንስሳ በዝግመተ ለውጥ ወደ ሰውነት የተቀየራችሁ ናችሁ ብላ ስለምታምን ማለት ነው። እኛ ግን ይህንን አናምንም፣ አንቀበልም። ምክንያቱም እንስሳትና ሰው የተባለው የከበረ ፍጥረት ፍጹም የተለያዩ ስለሆኑ ማለት ነው። መጽሐፈ ስነ ፍጥረት አክሲማሮስ የተሰኘው መጽሐፍ የቤተክርስቲያናችን መጽሐፍ ነው። ይሄ መጽሐፍ ከ22ቱ ስነ ፍጥረታት ውስጥ 2 ፍጥረታት እነዚህም ፍጥረታት ሰውና መላእክት የተፈጠሩት እግዚአብሔርን አመስግነው ክብሩን እንዲወርሱ ነው ብሎ ይናገራል። ስለዚህ እኛ ሰዎች ለምን ተፈጠርን፣ ምንስ እናደርጋለን ብለን የማንነት ጥያቄ ስናቀርብ እናንተ ሰው ናችሁ፣ የተፈጠራችሁት ደግሞ እግዚአብሔርን አመስግናችሁ ክብሩን መንግስቱን እንድትወርሱ ነው የሚል መልስ ቤተክርስቲያናችን ትሰጠናለች ማለት ነው። ዓለም ግን በልታችሁ ጠጥታችሁ ዘር ተክታችሁ እንድትሞቱ ከዛ በኋላ ህይወት እንደሌለ ነው የምትነግረው። ቤተክርስቲያን ግን ይህን አትናገርም። እንስሳና ሰው በራሱ ፍጹም መለያየቱን ጭምር ታስረዳለች ቤተክርስቲያናችን። እንደው እንስሳትን ተመልክተን ከሆነ አስተውለን ከሆነ እንስሳት ሲራመዱ በ4 እግራቸው መሬት እያዩ ነው የሚሄዱት። ሰው ሲራመድ በ2 እግሩ ቀጥ ብሎ ቆሞ ሰማይንም ምድርንም እንዲያይ ሆኖ ነው የሚጓዘው። ስለዚህ ይሄ ራሱን የቻለ ትርጉም አለ። እንስሳት በ4 እግራቸው አጎንብሰው መሬት እያዩ መሄዳቸው እንስሳት በዚህ ምድር ላይ ብቻ የሚቆዩ መሆናቸው ዘላለማዊ ርስትን እንደማያስቡ እዚሁ በስብሰው ፈርሰው የሚቀሩ መሆናቸውን ሲያሳዩ ነው ዝቅ ብለው መሬት እያዩ የሚሄዱት። አንድም ዝቅ ማለታቸው የተገዥነት ምሳሌ ነው። እግዚአብሔር ፍጥረታትን ሲፈጥር ለአንክሮ፣ ለተዘክሮ፣ ለምግበ ስጋና ለምግበ ነፍስ ፈጥሯቸዋል። ስለዚህ እነዚህ እንስሳት ለምግበ ነፍስና ለምግበ ስጋ የተፈጠሩ አሉ፣ ለአንክሮ ለተዘክሮ የተፈጠሩ ፍጥረታት አሉ። የሰው ልጅን ግን ስንመለከት መሬትንም ሰማይንም እያየ የሚሄድ ነው። መሬትን ማየቱ ኑሮ በዚህ ምድር ላይ እንደሆነ በዚህ ምድር ላይ ጽድቅን ከሰራ ርስት መንግስቱን እንደሚወርስ
ኃጢአት ካደረገ ደግሞ ገሃነመ እሳት እንደሚወርድ እያሰበ እንዲኖር፣ ሰማይ ሰማዩን ደግሞ ካየ ዘላለማዊ ሕይወት እንዳለው እንዲያስብ ነው ማለት ነው። ስለዚህ ቀና ብሎ መሄዱ ሰው ገዢ መሆኑን፣ እንስሳት ደግሞ ዝቅ ብሎ መሄዳቸው ተገዢዎች መሆናቸውን የሚያስረዳ ነው ማለት ነው። ይህንንም ለማግኘት እዛው ኦሪት ዘፍጥረት ላይ ምዕራፍ 1 ከዛው ሳንወጣ እግዚአብሔር የተናገረው አለ። የውሃ ዓሦችን፣ የሰማይ ወፎችን፣ ተንቀሳቃሽ እንስሳትን እነዚህን ሁሉ ግዙ ብሎ እግዚአብሔር ለሰው ልጆች የጸጋ ገዥነት ስልጣን እንደሰጠ ይነግረናል ማለት ነው። ስለዚህ እኛ ሰዎች ዓለምን እንድንገዛ እንድንቆጣጠር የተፈጠርነን ማለት ነው። ከእንስሳ ላቅ ያልነን። ስለዚህ ይህንን ማንነታችንን መረዳት አለብን ማለት ነው። በአርአያ ሥላሴ የተፈጠርን ድንቅ ፍጥረቶች ነን። የተፈጠርነው ደግሞ በዕለተ ዓርብ በስድስተኛው ቀን መሆኑን መርሳት መዘንጋት የለብንም ማለት ነው። ስለዚህ የማንነት ጥያቄ አቅርበን እኛ ማንን ስንል ሰው ናችሁ ተብሎ ይነገረናል ማለት ነው። ሰው ማለት በራሱ ከሰባት ነገር የተገኘ ማለት ነው። ይሄም ሰባት ነገር ምንድነው ከተባለ አራቱ ባህሪያተ ስጋና ሶስቱ ባህሪያተ ነፍስ ተብሎ የሚጠራ ነው ማለት ነው። እነዚህ ራሳቸውን የቻለ ዝርዝር ሐሳብ አላቸው። እዚህ ውስጥ ብዙ ጠልቀን አንገባ። ስለዚህ ሰው ማለት በራሱ ከሰባት ነገር የተፈጠረ ማለት ስለሆነ ማለት ነው። ሰባት ቁጥር ደግሞ እንደ ቤተክርስቲያናችን ፍጹምነትን የምታመለክት ቁጥር ናት ማለት ነው። ስለዚህ ሰው የተሰጠውን ጸጋ ቢጠቀምበት፣ መንፈሳዊነቱን በደንብ ቢጠቀምበት እግዚአብሔርን እስከ መምሰል እስከ ፍጹምነት የሚያድግ ነው ማለት ነው። ይህንን ነው የሚያሳየን። ሰው ማለት እግዚአብሔርን የሚመስል በእግዚአብሔር አርአያ በእግዚአብሔር ምሳሌነት የተፈጠረ ስለሆነ ማለት ነው። ከእንስሳ ላቅ ያለ ሕይወት ያለው እንስሳት እዚህ በሱስ ይቀራሉ። የሰው ልጅ ግን ዘላለማዊውን ሕይወት ያስባል ማለት ነው። ስለዚህ አንደኛው የማንነት መልሳችን የሚመለስልን ሰው ናችሁ በሚል ይሆናል ማለት ነው። ከሰው በላቀ ደግሞ ሌላም የተሰጠን ስም አለ። ሰው የተባለ ሁሉ በነገራችን ላይ መንግስተ ሰማያትን የሚወርስ አይደለም። ሰው ሆኖ ስለተወለደ ብቻ የእግዚአብሔርን መንግስት ይወርሳል ማለት አይደለም። ይህንን በደንብ ማወቅ አለብን። የእግዚአብሔርን መንግስት ለመውረስ በመጀመሪያ በ40 እና በ80 አምነን ምን ማለት አለብን? መጠመቅ አለብን። የሥላሴ ልጅነት ማግኘት አለብን ማለት ነው። ስለዚህ ሰው ስለሆነን ብቻ ደግሞ መንግስቱን ርስቱን እንወርሳለን ማለት አይደለም። ተጠምቀን የሥላሴ ልጅነት ማግኘት አለብን። ተጠምቀን የሥላሴ ልጅነት ማግኘት ብቻ ሳይሆን የክርስቶስን ስጋና ደሙን ጭምር መቀበል አለብን ማለት ነው። ይህንን ካላደረግን የእግዚአብሔርን መንግስት ልንወርስ አንችልም ስላመሰገንን ብቻ። ስለዚህ ይሄ ምንድነው የሚያሳየን ከተባለ ከሰውም ከፍ ብለን ክርስቲያን ሆነናል ማለት ነው። እግዚአብሔር መርጦን ክርስቲያኖች ሆነናል። ይሄ ከሰውነት የበለጠ ማዕረግ ነው፣ ክርስቲያን ተብሎ መጠራት ማለት ነው። ስለዚህ እድለኞች ነን ማለት ነው። ዛሬ ክርስቲያን በመሆናችን በእውነተኛው መንገድ ላይ በመቆማችን እድለኞች መሆናችንን ያሳያል። ስለዚህ ይህንን እድላችንን መጠቀም አለብን። እግዚአብሔርን በሲኦል ሆኖ የሚያመሰግነው የለም። ዳዊት እንደተናገረው በሲኦል የሚያመሰግን ማን ነው ብሎ ተናግሯል ዳዊት። ስለዚህ ልናመሰግን የምንችለው በዚሁ ምድር ላይ ሳለን። መጽሐፍ አክሲማሮስ የሚነግረን ይሄንን ሁለት ፍጥረታት አለን ለምስጋና እንደተፈጠሩ መላእክትና ሰው። ስለዚህ እንድናመሰግን የተፈጠርነው ማለት ነው። እንድናመሰግን። ስለዚህ የሚያመሰግኑ ፍጥረታትም ጭምር ነን ማለት ነው። ስለዚህ አሁን መች ነው እያመሰገንን ያለነው? እግዚአብሔርን ከምናመሰግንበት አንዱ መገለጫ ከሚሆኑ ነገሮች ውስጥ አንዱ ምንድነው ከተባለ ጸሎት ነው። እግዚአብሔርን የምናመሰግንበት አንደኛው ተግባራችን ጸሎት ነው። ጸሎት እናደርጋለን ነው የሚለው ራሱ ይሄ ጥያቄ ውስጥ መግባት አለበት። ስለ ጸሎት እግዚአብሔር ቢፈቅድ ወደፊት በደንብ በሰፊው የምንነጋገርበት ይሆናል። ጸሎት ስናደርግ ብዙዎቻችን በሐሳብ እንፈተናለን። ጸሎት ለማድረግ ስንቆም መሰላሸቶች፣ መዛሎች ይመጣሉ። እነዚህ እንዴት መፍታት እንችላለን የሚለውን ሐሳብ ለወደፊቱ በአዲስ ርዕስ ስንገናኝ በደንብ በሰፊው የምንነጋገርበት ይሆናል። ግን ማወቅ የሚገባን ነገር የምናመሰግንበት አንዱ ነገር ምንድነው ከተባለ ጸሎት መሆኑን መርሳት የለብንም ማለት ነው። ስለዚህ ከሰውም ከፍ ብለን ደግሞ ክርስቲያኖች ነን ማለት ነው። ከክርስቲያንም በላቀ ደግሞ በቤቱ የምናገለግል የምንኖር ሆነን መገኘታችን ነው። ይሄ በራሱ ማንነታችንን በደንብ የሚገልጥ ነው ማለት ነው። ስለዚህ ማንነታችንን ማወቅ መረዳት ይጠበቅብናል ማለት ይሄ ነው። ሌላው ማንነታችንን ማወቅ አለብን ብለን ስንነጋገር የማቴዎስ ወንጌል ምዕራፍ 5 አይምሯችን ላይ ሊከሰት ሊመጣ ይገባል። በማቴዎስ ወንጌል ምዕራፍ 5 ጌታችን ምን ብሎ ነው የተናገረው?
መልካሙ ስራችሁን አይተው በሰማይ ያለውን አምላካችሁን ያመሰግኑ ዘንድ ብርሃናችሁ በሰው ሁሉ ፊት ምን ይበል ይብራ ብሎ ተናግሯል። ስለዚህ አንድ ሰው እኛን ክርስቲያኖችን ሲመለከት ማንን እንዲያመሰግን መሆን አለበት? እግዚአብሔርን እንዲያመሰግን መሆን አለበት ማለት ነው። ተመልከቱ። ዛሬ ለማንነታችን የተሰጠንን ስም እስቲ እንመልከተው። ክርስቲያኖች ምንድናቸው ተብሎ ቢጠየቅ ብዙዎች ሊመልሱት የሚችሉት መልስ ምንድነው? እነሱ አመስጋኞች ናቸው፣ እነሱ ጥሩዎች ናቸው፣ እነሱ እንደዚህ መልካም የሚያደርጉ ናቸው ብለው ነው ስም የሚሰጡ? ወይስ ደግሞ ኦርቶዶክሶች ጠጪዎች ናቸው፣ ኦርቶዶክሶች በዝሙት ህይወት የሚኖሩ ናቸው፣ ኦርቶዶክሶች ገዳዮች ናቸው እየተባለ ነው ስም የሚሰጠን? ወይስ ደግሞ መልካሞች ናቸው ተብሎ ነው? ይሄንን እስቲ እንመርምረው። ኦርቶዶክስ ጠጪ እንደሆነ ሰካራም እንደሆነ ነው ዛሬ ማይሆን ማንነት እየተሰጠን ያለው። እኛም ይሄ ስም እንዲሰጠን የሚጋብዝ ተግባር እየሰራን ስላለን ነው። የሚደንቅ ነገርም አይደለም በእርግጥ እነዛ መባላቸው። ስለዚህ መልካሙ ስራችሁን አይተው በሰማይ ያለውን አምላካችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራል። ስለዚህ ክርስቶስን በእኛ ውስጥ እንዲያዩ መሆን አለብን ማለት ነው። ለዚህ ነው አሁን ቅዱስ ጊዮርጊስን እንኳን ብናነሳ አንዲት የማታምን ሴት፣ ታሪኩ ረጅም ነው፣ ባጭሩ ስንነጋገር አንዲት አህዛብ የሆነች ደሃ ሴት በሷ ቤት ታስሮ የነበረውን ቅዱስ ጊዮርጊስን ተመልክታ የተናገረችው ነገር አለ። ምን አለች? አምላኮሙ ለክርስቲያን ተመሲሎ ሰብአ መጻ ሀቤ አለች። ምን ማለት ነው? የክርስቲያኖች አምላክ ሰው ተመስሎ ወደኔ መጣ አለች። ማንን ስታይ? ቅዱስ ጊዮርጊስን ስታይ። ግን ቅዱስ ጊዮርጊስ አምላክ ስለሆነ አይደለም፣ ግን ያደረገው ተአምር የዚችን የደሃ ሴት ምሰሶን አለምልሞ ታላቅ ዛፍ ጥላ ያለው ዛፍ አድርጎት ነበር። ስለዚህ ይሄንን አይታ ተደንቃ የክርስቲያኖች አምላክ ሰው ተመስሎ ወደኔ መጣ አለች። ግን ቅዱስ ጊዮርጊስ አምላክ ስለሆነ አይደለም። እንደውም የመለሰላት መልስ ምንድነው? አንሰ ኢኮንኩ አምላከ አላ ገብረ አምላካነ አለ። ምን ማለት ነው? እኔ የክርስቲያኖች አምላክ ሳልሆን ለክርስቲያኖች አምላካቸው ለሆነ ለእርሱ አገልጋዩ ባሪያው ነኝ ብሎ ነው ለዚህ ሴት የመለሰላት። ስለዚህ እቺ ደሃ ሴት ቅዱስ ጊዮርጊስን ስትመለከተው በሱ ውስጥ ማንን የተመለከተችው ማለት ነው? እግዚአብሔርን የተመለከተችው ማለት ነው። ዛሬኛ ርህራሄ ያለን ወይ? ዛሬኛ መልካም ምግባር አለን ወይ? ማንነታችን ምንድነው የሚያሳየው? ክርስቶስን እንድንመስል ትልቁ የክርስቲያን ግቡ እግዚአብሔርን መምሰል ነው። ወደዛ የምናደግ ነው። ያንን እየሰራን ነው የሚለውን ለራሳችን ጥያቄ መጠየቅ አለብን። ስለዚህ የማንነት ጥያቄያችን ዛሬ በዚህ መልኩ ይመለሳል ማለት ነው። እኛ እንስሶች አይደለንም። በዚህ ምድር ስንኖር በልተን ጠጥተን ዘር ተክተን ብቻ እንድንጠፋ አይደለም። ዓለም ይህንን ሊነግረን ይችላል። ቤተክርስቲያን ግን የምትነግረን ኑሯችሁ በዚህ ምድር ላይ አይደለም። አገራችን ቤት ነው የሚለው መጽሐፍ፣ በሰማይ ነው። ስለዚህ ለሰማያዊ ርስታችን የሚሆነንን ምግባር መስራት አለብን ማለት ነው። ስለዚህ ማንነታችንን ማወቅ አለብን። ሰዎች ነን፣ ከሰውም ክርስቲያን ነን፣ ከክርስቲያንም ደግሞ በቤቱ የምንመላለስ ነን ማለት ነው። ስለዚህ በቤቱ እየተመላለስን በድህነት ቦታ ላይ ተቀምጠን አለመዳን፣ ይሄ በጣም የሚገርም የሚደንቅ ነገር ነው የሚሆነው። ስለዚህ ለመዳን መስራት አለብን። ለስጋው ደግሞ ህይወት መትጋት አለብን። በንስሐ ህይወት መመላለስ አለብን። ምክንያቱም እኛ ምኖች ስለሆነ ክርስቲያኖች ስለሆነ አንዳንድ ጊዜ በስራ እንደክማለን፣ ስራ እንሰራለን፣ እንወጣለን፣ እንወርዳለን፣ ትምህርትም ደግሞ እንማራለን። ግን አንዳንድ ጊዜ ቁጭ ብለን እነዚህን ነገሮች ስራችንንና ትምህርታችንን ስናስበው ለምንድነው ቆይ እንደዚህ ምለፈው? ለምንድነው እንደዚህ እየሰራው ያለሁት ብለን ለራሳችን ጥያቄ እንጠይቃለን። የማንነት ጥያቄ ማለት ነው። በቃ ይሄ ሁሉ የምማረው ይሄ ሁሉ የምሰራው ለከንቱ ነው ማለት ነው ብለን ለራሳችን እንጠይቃለን ማለት ነው። በዚህ ምድር ላይ የትኛውም ሰው በከንቱ አልተፈጠረም። የትኛውም ሰው ያለ ምክንያት አልተፈጠረም። እግዚአብሔር በምክንያት ፈጥሮናል። በምክንያት ፈጥሮናል። ስለዚህ የተፈጠርንለትን ዓላማ መዘንጋት የለብንም ማለት ነው። ምናልባት ብዙ ፈተናዎች ይገጥሙናል። ይህንንም ደግሞ ራሱ ጌታችን ተናግሯል። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ እኮ ስንመለከት በዓለም ሳላችሁ ፈተና መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ስለዚህ በዓለም ሳለን ምን አለብን? መከራ አለብን።
ግን አይዟችሁ ይሄንን መከራ ምን ትሉታላችሁ ታልፉታላችሁ ምክንያቱም እኔ አልፌዋለሁ ብሎ የተናገረ አምላክ ነው ምናመልከው። ስለዚህ ዓለምን ለማሸነፍ ከመከራ ለመውጣት ማንን መጠየቅ አለብን ማለት ነው? አሁንም እግዚአብሔርን በጸሎት መጠየቅ አለብን። ምክንያቱም ከእግዚአብሔር ጋር የምንነጋገረው በጸሎት ስለሆነ ማለት ነው። ስለማንነታችን ቤተክርስቲያንን ጠየቅን አይደለ? አሁንም ደግሞ ፈተናዎችን እንዴት ማለፍ እንዳለብን መጠየቅ ያለብን ዓለሙን ሳይሆን ቤተክርስቲያንን ነው ማለት ነው። ስለዚህ ቤተክርስቲያንን መጠየቅ አለብን። እንዴት ነው ከፈተናዬ መውጣት የምችለው? እንዴት ነው ክርስትናዬን መኖር የምችለው ብለን ማንን መጠየቅ አለብን? ቤተክርስቲያንን፣ አባቶችን፣ መምህራንን መጠየቅ አለብን። ከዓለም የምናገኘው ሁሉ ዓለም ላይ ብቻ ሆኖ በስብሶ ሞቶ የሚቀር ነው። ከእግዚአብሔር የምናገኘው መፍትሄ ግን ለዘላለም ከኛ ጋር አብሮ የሚጸና የሚቆይ ነው ማለት ነው። ስለዚህ ስለማንነታችን በደንብ ልናውቅ ይገባናል። ክርስቲያኖች ነን። ከእግዚአብሔር ሕፃን ልጅ ሲሰጥ ከእግዚአብሔር ነው። ሲሄድም ደግሞ መሄድ ያለበት ወደ እግዚአብሔር ነው እንጂ ወደ ሲኦል መውረድ የለበትም፣ መባከን የለበትም ሰው። ምክንያቱም ለዘላለማዊ ርስት የተፈጠረ ስለሆነ ማለት ነው። ስለዚህ ባጭሩ ዛሬ የተመለከትነው ስለማንነታችን ነው። እኛ ማንን? ሰዎች ነን፣ እንስሶች አይደለንም። በዚህ ምድር ላይ ስንኖር በልተን ጠጥተን ዘር ተክተን ብቻ እንድንቀር አይደለም፣ ስለ ሰማያዊው መንግስት እንድናስብ ነው። በዚህ ምድር ላይ ስንኖር አዎ ፈተና አለብን፣ መከራ አለብን። ይህም አስቀድሞ የተነገረ ነው። ታዲያ ይህንን መከራ ግን የምናልፈው በጌታችን በመድኃኒታችን በኢየሱስ ክርስቶስ አጋዥነት መሆኑን መርሳት የለብንም ማለት ነው። ስለዚህ ይህንን እናስብ፣ ይህንን እንረዳ። ቤተክርስቲያናችን የምትነግረን ይህንን ነው። ስለዚህ በቀጣይ በሚኖረን ክፍል ላይ በክርስትናችን በወጣትነታችን የሚገጥሙን ፈተናዎች አሉ። የመኖር ጥያቄዎች ይነሱብናል። እነዛን ጥያቄዎች የምንመልስ ይሆናል ማለት ነው። ለዛሬ እዚህ ላይ ይበቃናል። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ከተዘጉ የቤቴ መቃኞች እጅግ ራቁብኝ የመዳኔ ቀኖች ዛሬም